ሃይማኖታችሁ ምን ያዛችኋል? አላህን በብቸኝነት እንድናመልክ በእርሱም ላይ ምንንም አካል እንዳናጋራ እውነትን እንድንናገር አደራን እንዳንበላ ዝምድናን እንድንቀጥል የጉርብትናን መብት እንዳናጓድል ዝሙት ከመስራትና ነፍስን ያለ አግባብ ከማጥፋት እንድንታቀብ ያስተምረናል። የሙት ልጆችን ገንዘብ ከመብላት የንጹሃን ሴቶችን ስም በዝሙት ከማጉደፍ ይከለክለናል። ንጹሃን ሴቶች ሃይማኖታችሁ ስለ ሴቶች ምን ይላል? ሃይማኖታችን ሁለቱንም ጾታዎች በኩል አይን ይመለከታል። ለኛ ያለን መብት ለነሱም አላቸው፣ ለነሱ ያላቸው መብት ለኛ አለ። ሴቶች ደግሞ ምን መብት ይኖራቸዋል? እንገዛቸዋለን፣ ያገለግሉን ዘንድም ልብስና ጉርስ እንችላቸዋለን። አንታዘዝም ካሉ ደግሞ እንሸጣቸዋለን። 9 ወር በወዷ ተሸክማና አምጣ የወለደችህን በኋላም ነፍስ እስክታውቅ ድረስ ተንከባክባ ያሳደገችህን እናትህን ክብር እንዲህ ታዋርዳለህ? አምር ምን ነው አማልክቶች አንተን ማናገር ተሳናቸው? አምር ወይስ የነሱ አንድ አምላክ አንደበታቸውን ዘጋው? አምላካችን የኛ ብቻ ሳይሆን የሰው ልጆች ሁሉ አምላክ ነው። የኢብራሂምም የሙሳም የዘከርያም የየህያም የኢሳም አምላክ ነው። በመሐመድ ላይ መልእክት እንዳወረደ ሁሉ በእነርሱም ላይ መልእክት ያወረደ አምላክ